እዩዬ አለችኝ። ወዬ አርግዣለሁ። በሌላ ቀን እኔና ሩት እያወራን ነው። እዩዬ አባትና አባቴ ይተዋወቃሉ ማለት ነው? ሲገርም። ግን አባቴ ስለ አባት ሲያወራ አንድም ቀን ሰምቼው አላውቅም። የዛን ቀን እኮ ቤት ሳይ በህልሜ ነው በሆኔ ብዬ ደንዝዤ ነበር አለችኝ። አዎ የረጅም ጊዜ ወዳጆች ነበሩ። እንዴት ግን አባቴ የጓደኛው ልጅ ሆነሽ ቤት ስትመጪ እስካሁን አላወቀሽም አልኳት። እንደተወለድኩ በ8 ዓመቴ እኮ ነው ካናዳ የሄድኩት እዩዬ። ካደኩኝ በኋላ ነው ወደዚህ ሀገር የመጣሁት። ለዛ ሊያውቁኝ አይችሉም አለችኝ። እሱስ ልክ ነሽ፣ አባትሽና አባቴም ከተራራቁ ትንሽ ቆይተዋል አልኳት። ደግሞ ቤት የመጣ ቀን እኮ ያወራችሁትን ትንሽ ሰምቻለሁ። ዳዲ ጥሩ ብር ሰጠ አለችኝ። የአባቷን ገመና ለመደበቅ ስል አዎ አልኳት። ጫማ አስጠርጉዬ ጨረስኩና ለአባቴ መድኃኒት ገዝቼ ወደ ቤት እየሄድኩ ነው። እናቴ በዚህ ሰዓት ነው የሰው ቤት ስራ ጨርሳ ወደ ቤት የምትገባው። እሷ ከመግባቷ በፊት ቀድሜ ገብቼ ቤቱን ሞቅ አድርጌ ለጠብቃት አሰብኩና ከመንገድ ዳር በቆሎ ገዝቼ በፍጥነት ወደ ቤት አመራው። ቤት ደርሼ አባባ እንዴት ዋልክ እያልኩ ወደ ውስጥ ገባው። እጅ ከዳኝና ያስኩትን በቆሎና መድኃኒት ለቀቅኩት። በድንጋጤ በድን ሆኜ የቀረው አባቴ ፊት ለፊቴ በገመድ ተንጠልጥሎ አየሁት። ድንገት እናቴ ውዬ እኔ ልጅ ቀድመህ ይመታል እንዴ እያለች ወደ ውስጥ ገባች። የልጅነት ባሏ ሕይወቷ ራሱን ሰቅሎ አየችው። እናቴ ተዝለፍልፈ ወደቀች። ሕይወት ከጨለማም በላይ ድቅድቅ ሆነችብኝ። እናትና አባቴን ጎን ለጎን ቀበርኳቸው። ሁሉም ነገር አስጠላኝ። መኖር የሚባለው ነገር ባዶ ሆነብኝ። መድረሻዬን ሳላውቅ ዝም ብዬ የተራመድኩ ላለው ሲደክመኝ ቤተክርስቲያን አጥር ስር ተኛለሁ። ሰዎች እኔ ቢጤ የመሰልኳቸው ሳንቲም ይጥሉልኛል። ሩት ያለውበትን አፈላልጋ መታ ይዛኝ ትሄዳለች። በዚህ መልኩ ወራት ተቆጠሩ። የሆነ ቀን ከሩት ጋር አብረን ተኝተን እናንተ እኮ ሐኪም ቤት ሄጄ ነበር አለችኝ። ምን ነው አመመሽ እንዴ? ደነገጥኩ። አይ አላመመኝም፣ እንዲሁ ዝም ብዬ ቼክአፕ ለመደረግ ነው አለችኝ። ግንባሯን ሳምኳትና ድጋሚ በራሴ ሐሳብ ተዋጥኩ። እዩዬ አለችኝ። ወዬ አርግዣለሁ። ከተኛውበት ተነሳው። አርግዣለሁ። በማዕከላችን ዝምታ ሰፈነ። በችግር ላይ ሌላ ችግር ሆንኩብህ አይደል? ይቅርታ በጣም አለችኝ። አንቺ ችግር ሆነሽብኝ አታውቂም የኔ እናት እያቀፍኳት። ይዘኝ ጥፋ የኔ ጌታ። አባቴ ይህንን ካወቀ ልጁን እንዳስወርድ አድርጎ አንተን ይገላል አለችኝ። በፍጹም ልጁንማ አታስወርጂውም እኮ ይዘኝ ጥፋ ብላ አቀፈችኝ። ገጠር አጎቴ ጋር ይዣት ከሄድኩ 8 ወር ተቆጠረ። ሆዷ ገፍቷል። እዚህ እንደ ከተማ ግርግርና ውካታ የለም። የሚታየው ነገር ሁሉ ከነፍስ ጋር የተዛመደ ነው። መስኩ፣ ላሞቹ፣ ልምላሜው፣ ውሃው፣ የሚታየው ሁሉም ነገር በከተማ ትርምስ የዛገ መንፈስን ያድሳል። ሩት ለእናቷ ያለችበትን ቦታና ደህና እንደሆነች ነግራታለች። የሩት አባት ልጁ እንደጠፋች ነው የሚያውቀው። እስካሁን እያስፈልጋት ነው። ስለ ሁኔታው ካወቀ የሚፈጠረውን ነገር ስለምታውቅ እናቷም ለማንም አልተናገረችም።
ይቸግራቸዋል እያለች በየጊዜው ብር ትልክልናለች። ስልክ በደወለችም ቁጥር ከፈጣሪ በታች ለልጅ ያለሃት አንተነ አደራ ትለኛለች። ወንዝ ዳር ቁጭ ብለን እግሯን እያጠብኳት ነው። አይገርምም? የገጠር ሰው ከሆነን እንደ ቀልድ 8 ወር ነን እኮ አልኳት። ገጠር እንደዚህ ደስ የሚል መሆኑን ባውቅ ኖሮ ድሮ ነበር ወደዚህ መመጣው አለችኝ። እግሯን ሳምኳት። ሆዷን እየደባበሰች ለወልድ 1 ወር ብቻ ቀረኝ እኮ የኔ ጌታ፣ ሴት ወይስ ወንድ ልጅ የምትፈልገው አለችኝ። አንቺን የመሰለች ቆንጆዬ ሴት ልጅ ብትወልጂልኝ ደስ ይለኛል አልኳት። ስሟን ማን ትለዋለህ አለችኝ። መስከረም አልኳት። መስከረም ከጭጋግና ከጨለማ በኋላ የወጣች ፀሐይ። 9ኛ ወር ውስጥ ገባን። የሆነ ቀን መንገድ ላይ የሄድን ሩት ድንገት ምጧ መጣ። አጠገቤ ማንም ሰው አልነበረም። የማረገው ጠፋኝ። በአጠገባችን እያለፈ የነበረ ፈረስ ጋር ያስቆምኩና ጭኛት ወደ ጤና ጣቢያ ወሰድኳት። ሩት የመዋለጃ ክፍል ውስጥ ገብታለች። ኮሪደሩ ላይ በሐሳብ ወዲህ ወዲያ እያልኩ ነው። ጭንቀትና ደስታ አይምሮዬን ወጥረው ይዘውታል። ድንገት የመዋለጃ ክፍሉ በር ተከፈተና ዶክተሩ ከውስጥ ወጣ። በፍጥነት ሄድኩና ፈገግ ብዬ ዶክተር በሰላም ተገላገለች? ሴት ወይስ ወንድ የወለደችው? ለነገሩ ጤነኛ ልጅ ይሁን እንጂ እሱ ችግር የለውም ብዬ ወደ ውስጥ ልገባ ስል እጁን ዘጋብኝና ከለከለኝ። ምነው ዶክተር ገብቼ ሚስቴንና ልጄን ልይ እንጂ አልኩት። ከእንባው ጋር እየታገለ ሁለቱንም ማትረፍ አልቻልንም፣ አዝናለሁ በጣም አለኝ። ቀልድ የሚያወራ መሰለኝ። ዶክተር ደግሞ በዚህ ሰዓት ይቀለዳል? ይልቅ ገብቼ ልያቸው ብዬ አልፌው ልሄድ ስል አልቀለድኩም ኢዮብ፣ ሁለቱም አርፏል አለኝ። ዶክተሩን ገፎትና የማዋለጃ ክፍሉን በር በርግጄ ገባው። ሩት አልጋ ላይ እንደተኛች ሙሉ ሰውነቷ በአንሶላ ተሸፍኖ አየሁት። ባለውበት ደረቅ የቀረው